በዚህ ቪዲዮ 5 ስኬታማ የመሆኛ መንገዶችን አጋራችኋለሁ። እነዚህ ነገሮች በህይወታችሁ ውስጥ የምትተገብሯቸው ከሆነ 100% የሚሰሩና የህይወታችሁን አቅጣጫ በሚገባ የሚቀይሩ መሆናቸው አይቀሬ ነው። አንደኛ፣ ትኩረትን አንድ ነገር ላይ ማድረግ። ሁሉን ነገር በአንድ ጊዜ ለመለወጥ መሞከር ድካምን ያስከትላል። ከሁሉም በላይ ቅድሚያ በመስጠት አንድ ዋና ነገር ይምረጡ። የመረጡትን ነገር ላይ ጊዜዎትንና አቅሞትን ይጠቀሙበት። ያን በሚያደርጉበት ጊዜ ጉልበቱን ከማድከም ተቆጥበው ውጤታማ የመሆን ፍጥነቶትን በእጅጉ ይጨምራሉ። ሁለተኛ፣ ተግባራዊ ሊሆኑ የሚችሉ ወሳኝ ነጥቦችን ያዘጋጁ። ትልቅ ግብ ከባድ ሊመስል ይችላል፣ ነገር ግን ወደ አነስ ወዳሉና ወደ ተከፋፈሉ እቅዶች ይቀይሩት። በእነዚያ እቅዶችን መሰረት ግልጽ የሆነ ሊሳካ የሚችል ተግባራዊ ነጥቦችን ያዘጋጁና ይተግብሩት። ሶስተኛ፣ ከረጅም እቅድ ይልቅ የዕለት ተዕለት ልማዶችን ይገንቡ። የዕለት ተዕለት ልማዶች ወደፊት ርቀን እንድንራመድና ተነሳሽነት እንዲኖረን ያደርጉናል። ትልቅ እቅድ እንዲሳካ ደረጃዎች የሚሆኑት እነዚህ ዕለት የምናደርጋቸው ትንንሽ ልማዶች ናቸው። ስለዚህም እነዚህን ትናንሽ ተግባራት ዕለት ይተግብሯቸው። አራተኛ፣ ግስጋሴዎትን ይከታተሉ። የተጻፈ እቅድና ዓላማ ይኑሮት። እድገታችንን የምንከታተልበት የነጥብ መያዣ ማስታወሻ ሊኖረን ይገባል፣ ወይም በስልኮም ቢሆን የሚከታተሉበት ማስታወሻ ይኑሮት። ይህ ምን ያህል እንደሰራንና እንደተቀየርን የምንከታተልበት የራሳችን ሚዛን ይሆናል። አምስተኛ፣ አጋሮችን ያግኙ። ብቻ ነገሮችን ማድረግ የበለጠ ጊዜ ይወስዳል፣ ነገር ግን ተመሳሳይ ግቦች ካላቸው የሥራ ባልደረባ፣ አማካሪ ወይም ጓደኞች ጋር አብረው ይስሩ። እናም ሳምንታዊ መገምገሚያ ይኑሮት። እድገቱን የሚመዘግብና የሚነግሩት ሰው ሲኖር ጠንክሮ ለመስራትና ለመግፋት ማበረታቻ ይሆናል። እንደዚህ አይነት ተጨማሪ የህይወት አመለካከት የሚቀይሩ መረጃዎች እንዲደርሱት ላይክ፣ ሼር፣ ሰብስክራይብ ማድረጎትን አይርሱ።